እንደዚህ ቆንጆ የሆነ ሾርማ ዛሬ በጠየቃችሁ መሰረት ሰርቼላችኋለሁ። ልስልስ ያለ ሶፍት የሆነ ብረስት ረዘም አድርገን እንቆርጣለን። ቤት ውስጥ የሚሰራና ስራ ቦታ የሚሰራ ሾርማ በጣም ይለያያል። ያ ተደርድሮ ነው። ይሄ ደግሞ መጥበሻ ላይ ነው። ማስሪልኝ ብላችሁ ስትጠይቁ ማንንም መጠየቅ እንዳለባችሁ አውቃችኋል። ለምን ብትሉኝ የዛሬ 13 ዓመት ሾርማን ኢትዮጵያ ውስጥ ያስተዋወቀው የኔ ባለቤት ነው። ማንንም ከኛ በፊት ሾርማን ያስተዋወቀ የለም። ረጅም ጊዜ ባዛር ላይ ሰርቷል ባለቤቴ። ባዛር ላይ በወረፋ ነበር ሾርማ የሚበላው በ35 ብር። ዛሬ 400 500 እንደሚሸጠው አይደለም። ረጅም ነው ፕሮሰሱ፣ አሰልቺ ነው፣ አድካሚ ነው። ምንድነው የሚሰራው የሾርማ ስራ እና ነምበር 1 ሾርማ እንደነበረን ታውቃላችሁ። ወደ 5 ዓመት ሾርማ ቤት ነበረን ቦሌ መድኃኒዓለም ጋር ፈረሰ በኮሪደር ልማት እና አሁን አዲስ ደግሞ እንከፍታለን ደንበል አካባቢ። ስለዚህ እየመጣችሁ ትመርቁልኛላችሁ። እኔም ደግሞ እናንተ ፎሎወሮቼን እጣራችኋለሁ። መምጣት የቻለ መቶ ቤታችንን ሞቅ ደመቅ አድርገን አዲሱን ሾርማ ቤት እንከፍታለን። ስራ ቦታ ሾርማ የምንጠቀመው ግማሹ ብረስት ግማሹ ደግሞ እግር አካባቢ ወይም ታፋ አካባቢ ያለው አጥንቱ ወጥቶለት ነው። እንደዛ እንደምታውቁት አንድ ባንድ ተደርድሮ እንደዛ የሚያምር ቅርጽ የሚኖረው። ዶራችንን እንደዚህ ሳሳ አድርገን ነው የቆረጥነው። እንደ ሾርባ ማንኪያ የሚሆነው እርጎ እንጠቀማለን። ታነሳ አድርጌ ነው የምሰራው። እናንተ የዚህ ደብል እየሰራችሁ ነው። ትንሽ ነጭ ሽንኩርት፣ ዛላ በርበሬ፣ ድልህ ምንም ቅመም የሌለው ሎሚ፣ ቺቶ ትንሽ ግማሽ የሚሆን ሾርባ ማንኪያ ቺቶ፣ ለከለር ያህል ሳልሳ። የሾርማ ቅመም ከሌላችሁ ምን እንደምታረጉ ላሳያችሁ። ግራም ማሳላ ይላል እዚህ ውስጥ። የሾርማ ቅመም ሲዘጋጅ ረጉት ድንብላል አለ፣ ከሙን አለ፣ ሄል አለ፣ ቀረፋ አለ፣ ቅርንፉድ አለ። ስለካተተ ስለሆነ ይሄም ያህል ኑትሚንግ እናደርጋለን። ኑትሚንግ ማለት በአማርኛ እኔ ስሙ ስለማላውቀው ይሄ እንደዚህ ስንሰብረው ውስጡ ያለችው ደቃ ተፈሽታ ነው። ግን አሁን ይሄንን በደንብ ሚክስ እናደርገዋለን። ፈልገውን ያህል ጨው። የሾርማ ቅመም ቀመሞ ማደር ነው ያለበት። አንድ ቀንም 2 ቀንም እናሳድረዋለን እኛ ስራ ቦታ። ቅመም በጠጣ ቁጥር በጣም ቆንጆና ጣፋጭ ነው የሚሆነው። የቤታችሁን ስንሰራ ግን ከመስራታችን ከ1 ሰዓት ከ2 ሰዓት በፊት እንደዚህ ቀመመን ኢንሻአላህ ሽታው አሪፍ ነው። ፍሪጃችን ውስጥ ማስቀመጥ አለብን። ቅመሙ እስከሚዋሃድ ድረስ ደግሞ ቂጣችንን እንሰራለን። ቂጣችንን ደግሞ ለመስራት እኔ 1 ኩባያ ከግማሽ የሚሆን ነው። ስራ ቦታ ስንጠቀም ምንም አይነት ነገር አንጨምርም። ስኳር፣ ውሃ፣ ጨው በቃ። ዛ ግን የራሱ የቂጣ መጋገሪያ ስላለው ለየት ይላል። ቂጣውም ተለቅ ያለ ነው። ስለዚህ አሁን ቤታችን ስንሰራ ደግሞ ቀለል እንዲልልን እንደምትዩት ትንሽ እንደዚህ ስኳር እንታክል አያችሁት። እርሾ በእጃችን እንደዚህ የሚያህል ደግሞ ቤኪንግ ፓውደር ነስነስ ብቻ ነው የምናረገው። 1 ሾርባ ማንኪያ የሚሆን ዘይት። ምን ያህሎቹ ናችሁ ነምበር 1 ሾርማ የኛ ሾርማ ቤት እንደሆነ የምታውቁት? ያው እንደፈረሰ ነግራችኋለሁ። አዲስ ቦታ እንከፍታለን።